አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ስራ፣ አፍያ፣ ጤና ሁሉ ነገር ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ አፍያ፣ ውሎ እንዴት ነበረ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ዛሬ የሆነ ነገር ላሳያችሁ፣ በዛው የሆነ አንዳንድ ነገር ላውራ ብዬ ነው። ይኸው ሳምቡሳዬን ዛሬ ሳምቡሳ ሰርቼ አያችሁ ሳምቡሳዬን እና ቪዲዮን ላይክ ሼር ኮፕሊንግ እያደረጋችሁ አበረታቱኝ እላችኋለሁ። ይሄ ሳምቡሳ ዛሬ ነው አሁን ነው የሰራሁት። በነገራችን ላይ ይሄንን እንትኑ ማለት ነው ራሴ ነው የምሰራው። ቅጣውን ጨርሼ ስለሰራው ነው ጨርሼ ሰርቼዋለሁ ላሳያችሁ። አው ቅጣውን እኔ ራሴ ነው የሰራሁት። አያችሁት? አያምርም? ራሴ ነው የሰራሁት ቅጣውን ማለት ነው። እንደዚህ አይነቱ ጨርሼዋለሁ። ለዛ ነው እንደዚህ አይነቱ ማለት ነው። ራሴ ነው የምጋግረው፣ ራሴ ጋግሬ ነው የምሰራው። ምን ሊላችሁ ፈልጌ ነው፣ ያው መስራታችን አይቀርም፣ ግዴታ ያሰሩናል። ግን አንዳንድ ነገር ሲሰሩ ማለት ነው አሪፍ የሆነ ነገር ከሆነ ይሄ ኢትዮጵያም ቢሄድ ብሰራው ይሄ ያዋጣኛል፣ ይሄ አሪፍ ነገር ነው ብላችሁ ያሰባችሁት ነገር ማለት ነው በጣም ጠንካራ ሆናችሁ ስሩትና ሊመዱበት ይወቁትና ማለት ነው ኢትዮጵያ ስትገቡ ትሰሩታላችሁ ብዬ ነው ማምነው። አሁን ይሄኛው እንትኑ ማለት ነው አሁን ኢትዮጵያ ሆኜ እንደዚህ አልሰራም። ይሄው እየሰራሁኝ ነው አሁን ሁሌም ይሰራለው አንዳንዴ ማለት ነው ከስራ በኋላ ማለት ነው ይሰራለው። አያችሁት? ራሴ ቅጣውን ራሴ ጋግሬ ከዛ ውስጥ ላይ የሚገባበት ዛሬ በድንች ነው የሰራሁት። በድንች ነው የሰራሁት። አስተራሩን ከፈለጋችሁ ቅጣውንም እንዴት እንትን እንደሚል ከፈለጋችሁ የምትፈልጉ ሰዎች ደግሞ እንትን አድርጉልኝ፣ አንዳንድ ቁጥር ጻፉልኝ ወይም ኮሜንት አድርጉልኝ ማለት ነው። ሙሉ ቪዲዮውን ደግሞ አሳያችኋለሁ ማለት ነው። እና አንዳንድ ነገር ልንገራችሁ ብዬ ነው ውዶቼ። አሁን ለምሳሌ እኛ ስደት እየወጣ ነው ዋናው ከቤት ኪራይ እንትን ብለን የራሳችን ቤት ሊኖረን ብለን ነው ወጣ ነው። የራሳችን ቤት ኖሮን ልጆቻችን ሰብስበን እንኖራለን ብለን ነው እየወጣ ነው ማለት ነው። ኢንሻአላህ ባላ ፍቃድ ደግሞ አላህ ሁሉንም ያሳካልናል። እና ጎበዝ ሆናችሁ በርታ ብላችሁ ሲሩ እላችኋለሁኝ። እና አሁን ለምሳሌ ይሄንን ያመጣሁት ማለት ነው የመኖሪያ ቤት ካለን ማለት ነው ወላሂ የመኖሪያ ቤት ካመቻችን በኋላ የስራ ብር የተወሰነ የስራ ብር ይዘን ሀገራችን ከገባን ማንኛውም ነገር ሰርተን መለወጥ እንችላለን ማለት ነው። ጎበዝ ሆነን እዚህ እንደምንሰራ እዛ ራሱ ብንሰራ ኢትዮጵያ ራሱ ብንሰራ ወላሂ እንለወጣለን ብዬ ነው ተስፋ ማድረገው ማለት ነው። ኢንሻአላህ እንለወጣለን ጎበዝ ሆነን ከሰራን ማለት ነው። ምክንያቱም የኑሮ ውድነት በጣም ኑሮ ተወዷል። ኢትዮጵያ ኑሮ በጣም ተወዷል ይላል ሰው፣ ብዙ ሰው። አሁን ለምሳሌ ከዚህ ወይ አንድ ሰው ይሄዳለው ስትሉ ለምን ትመጪያለሽ? ኢትዮጵያ ኑሮ በጣም ተወዷል ይሉሻል። ግን ልጅ ያለሽ ከሆንሽ ማለት ነው አትስሚያቸው። የማንንም መስማት የለብሽም። የራስሽን እንትን አይምሮሽ ያለሽን ማድረግ ነው ያለብሽ እንጂ ሰው ያለሽን አትስሚ ማለት ነው። ለምን ይሄንን ያልኩት ማለት ለምን እንደሆነ ልንገራችሁ። ለምሳሌ መኖሪያ ቤት ካለሽ ካመቻችሽ፣ መኖሪያ ካስተካከልሽ፣ የስራ ብር ከያሽ፣ ልጅ ካለብሽ ማለት ነው እሱን ካስተካከልሽ ኢትዮጵያ ሄደሽ መስራት ትችያለሽ። ልጆችሽን ያየሽ የልጆችሽን ጠረን እንትን እያልሽ ማለት ነው እነሱን እያሳደግሽ መኖር ትችያለሽ። ጎበዝ ሆነሽ እየሰራሽ ማለት ነው። የመኖሪያ ቤት ካለሽ። መኖሪያ ቤት ከሌለሽ ደግሞ አትጂ እዚሁ ሰርተሽ መኖሪያ ቤትሽን እስከምታስተካክይ እዚሁ እንትን ማለት ነው ያለብሽ። ምክንያቱም መኖሪያ ቤት ከሌለን እኛ ወላሂ የቤት ኪራይ በጣም ከባድ ነው፣ በጣም ከባድ ነው። ቤት ኪራይ ከፍለሽ ስትቀመጪ ልጅ ካለብሽ ደግሞ በጣም ነው የሚያመናጭቁት ማለት ነው አንዳንዶች፣ ብዙዎቹ ሳይሆን አንዳንዶች። ስለዚህ ጎበዝ ሆነን ቤት ካሰራን በኋላ የስራ ብር ከያዘን በኋላ እዚህ ደግሞ አንዳንድ ነገር የለመድነውን ነገር
ይሄንን ነገር ኢትዮጵያ ሄጄ ብሰራው ያዋጣኛል፣ ኢትዮጵያ ሄጄ እንደዚህ ባረገው እንትን ሊጠቅመኛል ያላችሁትን ነገር ጎበዝ ሆናችሁ ከሰራችሁበት ወላሂ የማይለወጥ ነገር የለም። እንለወጣለን ኢንሻአላህ ባላ ፍቃድ እና እንደዛ ብዬ ነው ማስበው ይላችኋለሁ ውዶችዬ። ምን ትላላችሁ? ወላሂ እዚህ አሁን ይሄኛውን በቃ በጣም እነሱ ፈርተን ነው የምንሰራው። ማያሰሩን ነገር የለም፣ ማያሰሩን ጉድ የለም። እንሰራለን ግን እናገኛለን ብለን ነው የወጣ ነው። እስከዛ እንሰራለን ግን እዚህ ጎበዝ ሆነን ሰርተን ኢትዮጵያ ሄደን የምንሰራበትም ነገር ብር ይዘን ሄደን እዛ መስራት አለብን። እዚህ ሰርቻለሁ ብለን እዛ ሄዶ መቀመጥ የለም። እዛም መስራት ጎበዝ ሆነን መስራት አለብን እላችኋለሁ። በተለይ ልጅ ያለባችሁ ሰዎች ብዙ ባትቆዩ ነው የሚላችሁ እዚህ ማለት ነው። ጎበዝ ሆናችሁ የመኖሪያ ቤታችሁን ካስተካከላችሁ፣ የስራ ብር ከያዛችሁ እዛም ሆናችሁ ማንኛውም ነገር መስራት እንችላለን። ወላሂ ማንኛውም ነገር መስራት እንችላለን። አሁን ይሄ ራሱ እዚህ ነው የለመድኩት ስላችሁ ያው ቅጣ መጋገርና እንትን መስራት ኢትዮጵያ ራሱ ያውቃለው። ግን ሆነም በጣም የለመድኩት እዚህ ነው በብዛት ስለምሰራው ማለት ነው። አንድ ቀን ብቻ ነው ሰርቼው ከዛ አማራቸው ይጣፍጣል ብሎ በቃ ስሪ ማለት ጀመሩ። እንደውም ለቤተሰቧ ራሱ በልቶ ሲያዩ ማለት ነው በቃ ትስራልን ያሉ። ከዛ በኋላ ደግሞ ይሄው እየሰራው ትሸጣላቸዋለች ማለት ነው ሴትዬ ማለት ነው። እና እናንተም ጎበዝ ሆናችሁ ከሰራችሁ እዚህ ሳይሆን ኢትዮጵያ ላይ ጎበዝ ሆነን ከሰራን ማንኛውም ነገር ይሸጣል። ማንኛውም ነገር ደግሞ እንትን ሳንለወጥ አንቀርም ኢንሻአላህ። እና ጎበዝ ሆናችሁ ስሩ ነው የሚላችሁ። በተለይ ልጅ ያለባችሁ ሰዎች ደግሞ እዚህ ብዙም መቆየት የለባችሁ። ወላሂ ልጆቻችን እኮ የእኛን ጠረር ይፈልጋሉ። ሲያድጉ ደግሞ ወላሂ እናት እንደሆንሽ ራሱ ነው ማያውቁት። ምክንያቱም ያሳደጓቸው ሰዎች ጋር ነው የሚሄዱት። አንቺን በቃ የፈለግሽ ነገር አድርግላቸው፣ የፈለግሽ ነገር ብታረጊ በቃ በተለይ ከትንሽነታችሁ እዚህ የመጡት ማለት ነው ልጆቹ ትንሽ ሆኖ እዚህ የመጣን እኛ ማለት ነው። አድጎ ስንሄድ እኛን የት እንዳለን ራሱ አያውቁንም። እናታቸው እንደሆነን ራሱ አያውቁም ማለት ነው። ስለዚህ ጎበዝ ሆነን በርታ ብለን ብንሰራ ሀገራችንም ላይ መለወጥ እንችላለን። እዚህ እንደምንሰራ እዛም መስራት አለብን ነው ብዬ የምለው። በርቱ ነው የሚላችሁ የመዳም ቅመሞች፣ የመዳም ቅሽሮች ምን ትላላችሁ? እና ኮሜንት ላይ አስተያየታችሁን ጻፉልኝ እላችኋለሁ። እሺ ማስተካከለው ነገር ካለ አስተካክልላችኋለሁ። እና ስለ የሳምቡሳውን አስተራር የምትፈልጉ ሰዎች ደግሞ እንትን አድርጉልኝ። ሙሉ ቪዲዮውን ደግሞ አሳያችኋለሁ የምትፈልጉ ማለት ነው። ሙሉ ቪዲዮውን አሳያችኋለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮፕሊንግ ያደረጋችሁ አበረታቱኝ እላችኋለሁ። ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።